ዮናታን ምንድነው 666 ነው። ግን ሌላስ በቃ ብዙ ነገር ስድብም ጨምራበታለች። ይመቻት። እኔ ባውን ሰዓት እሷን አልሰማትም። በሷ ስም ይቅርታ ልጠይቅ እፈልጋለሁ በጣም ማለት ነው። እዚህ ከመጣሽበት ቀን ጀምሮ የተማርሻቸውን ትምህርቶች እንዴት ተረዳሽ? በጣም እያንዳንዱ ነገር ዮናታን እኔ የሚያካትተኝ ነበረ እና ካስተማርካቸው ትምህርቶች ውስጥ የነበርኩበት ተስፋ መቁረጥ ላይ ነበረ። በጣም ተስፋ መቁረጥ ውስጥ ስለነበርኩኝ አሁን ግን እኔ ነኝ ተስፋ መቁረጥ ላይ ተስፋ የቆረጥኩበት። አዎ እና ዮኒ እዚህ ምድር ላይ ስትኖር የምትኖርለት ወይም የሚኖርልህ ሰው ያስፈልጋል። ያው ተስፋ እንዲኖር ማለት ነው። እኔ እኮ እንዲህ እንዳልሆን የምኖርለት ሰው ያስፈልገኛል ማለት አለበት። እኔ ግን የምኖርለትም የሚኖርልኝም ሰው ስለሌለኝ ከሚኖርልኝና ከምኖርለት ሰው ይልቅ የሞተልኝ ኢየሱስ ስለበለጠብኝ አሁን ያለውበት መንገድ በጣም ተመችቶኛል። አሁን ከዚህ ስትመለሽ የት ትገቢያለሽ? አያቴ ጋር ምትሄጂው? አዎ። አያቶችሽ እዚህ መምጣትሽ እንደግፈው? በጣም ከምንም በላይ የሚያሳስባቸው የኔ መለውጥ እንጂ ሌላ ነገር ምንም አያሳስባቸው። እና መናገር የምፈልገው ተለውጭ የላቸዋለሁ። የኔ መለውጥ ደግሞ ማንም እንዲያረጋግጥልኝ አልፈልግም። ምክንያቱም መለውጤ ለራሴ ስለሆነ ለውጤ ለራሴ ከገባኝና ራሴ ካመንኩበት ብቻ ይበቃኛል። ማንም እንዲያረጋግጥልኝ አልጠብቅም። እሺ አሁን አንደኛ ነች። እኔ ገረመኝ ወንዶቹ እንኳን ጭልፋ፣ ማንኪያ፣ ሹካ አይወስዱም እኮ አንቺ ጽድት ነው የምታረጊው። ጽድት ነው በቃ። እና በጣም ይቅርታ መጠየቅ የምፈልገው የጅማ ከተማ የኦሮሚያ ፖሊሶች፣ ያው ጅማ ከተማ ላይ ማያቀኝ የለም እንደሚታወቀው የኦሮሚያ ፖሊሶችን በጣም ይቅርታ መጠየቅ ፈልጋለሁ። ዮኒ የሆነ ነገር ባስቀየምኩ ቁጥር ይታወቃል። ያቺ የጀማቸው ሊደር ኮኬት ነው የሚባለው እና 1-3 ፖሊስ አይደለም የሚፈልገኝ፣ በፓትሮል ነው የምፈልገው። እግዚአብሔር በፓትሮል ነው የምፈልገው በቃ